ከረመዳን በኋላ ወንጀል ላይ እንድትወድቅ ከሚያደርጉ ምክንያቶች ውስጥ አራቱንና ወሳኞቹን ልንገርህ። እነዚህም አራት ወሳኝ ምክንያቶች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። ወንድም እህቶቼ ረመዳን ላይ ስንሰራው የነበረውን ዒባዳ አላህ ሱብሓነሁ ወተዓላ በረሕመቱ በእዝነቱ ይቀበለን። አንድ ሰው ረመዳን ላይ መልካምን ስራ እየሰራ ዒባዳን እያደረገ ከረመዳን በኋላም ልክ እንደዚሁ በመልካም ስራው የሚቀጥል ከሆነ ዒባዳው ላይ ጠንካራ የሚሆን ከሆነ ረመዳን ውስጥ ሲሰራው የነበረው ዒባዳ አላህ ዘንድ ተቀባይነትን አግኝቷል ተብሎ ተስፋ ይደረጋል። ነገር ግን ረመዳን ላይ ዒባዳን እያደረገ መልካምን ስራ እየሰራ ልክ ግን ረመዳን ሲወጣ ወደ ወንጀል የሚመለስ ከሆነ መልካሙን ስራ የሚተው ከሆነ ረመዳን ውስጥ ሲሰራው የነበረው ዒባዳ አላህ ዘንድ ተቀባይነትን አላገኘም ይሁን ተብሎ ይፈራል። ወንጀል ላይ እንድትወድቅ ከሚያደርጉ ምክንያቶች ውስጥ የመጀመሪያው ነፍስያ ነች። ነፍስያህን ታገላት ያ አኺ በምትችለው አቅም። ትልቁ ትግል ብሎ ማለት ከነፍስያ ጋር የምታረገው ትግል ነው። ነፍስያ ወደ መጥፎ ነገር ስታዝህ በወንጀል ስትጎተጉትህ የአላህን ሱብሓነሁ ወተዓላ ቅጣት አስታውሳት፣ ገስጻት፣ ምከራት፣ ትመከራለች። የዚህና የአላህም ሱብሓነሁ ወተዓላ ይረዳሃል ያ አኺ። ላኪን ነፍስያህ ወደ ወንጀል ስታዝህ ወዲያው እሺ የምትላት ከሆነ አሳዛኝ ተሸናፊ ነው የምትሆነው። ሁለተኛው ሸይጣን ነው። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ኢነ ከይደ ሸይጣኒ ካነ ደዒፋ፣ የሸይጣን ተንኮል ደካማ ነውና አለ። ሸይጣን በመጥፎና በሚጠላ ነገር ነው የሚያዘው። የዚህን ሲያዝ ያ አኺ ወዲያው አትሸነፍ፣ በአላህ ሱብሓነሁ ወተዓላ ተጠበቅ። አላህ ሱብሓነሁ ወተዓላ ከሸይጣን እንድትጠበቅ ሰበብን ሰጥቷል። ወደ ዒባዳም ሰው አላህን ሱብሓነሁ ወተዓላ በብቸኝነት የሚለምን ሰው፣ በብቸኝነት የሚያመልክ ሰው፣ ሰላቱ ወቅቱን ጠብቆ የሚሰግድን ሰው ሸይጣን በፍጹም አይጠጋውም። ሸይጣን አንተን ወንጀል ላይ ሊከትህ ከፈለገ መጀመሪያ ከዒባዳ ነው የሚያረቅ። ለምን? ለአላህ ሱብሓነሁ ወተዓላ ጥርት አድርገህ የምታደርገውን ዒባዳ ይፈራል። ለአንተ ጋሻ ነውና፣ ለአንተ ጦር ነው፣ መከላከያ ነው ያ አኺ። ከማን ነው የሚከላከልልህ? ከሸይጣን። ስለዚህ ዒባዳ ላይ በርታ፣ ጠንክር። ወደኋላ ምትል ከሆነ ወላሂ አልዓዚም ሸይጣን ሊያሸንፍህ እጅጉኑ ወደ አንተ የቀረበ ነው የሚሆነው። ሶስተኛው ሳሒብ ሱእ፣ መጥፎ ጓደኛ ነው። በዙሪያ ያሉ ሰዎችን ተመልከት፣ ዞር ብለህ። በዙሪያ ያሉ ሰዎች አንተ ስታጠፋ ስህተትን ስትሰራ ምንም የማይመክሩ ከሆነ አንተ እንደሆንከው የሚሆኑ ከሆነ ከቻልክ ምከራቸው፣ ካልሆነ ግን ወዲያው ራቃቸው። ምንም አይጠቅሙም ያ አኺ። አራተኛው ያለህበት አካባቢ ነው፣ ያለህበት ኢንቫይሮንመንት ነው። ያ አካባቢ ወደ ወንጀል የሚገፋፋ ከሆነ ስሜትህን እንድትከተል የሚያደርግ ከሆነ ያንን አካባቢ ራቅ፣ ያንን አካባቢ ለቀህ ውጣ።